ይሄ የምታዩት በጣም ቆንጆ አንድ መኝታ ክፍል ኮንዶሚኒየም ቤት ነው፣ የሚሸጥ ነው ከነዋጋው። እያንዳንዱ ቤቱን እነግራችኋለሁኝ። እዩት እንዴት እንደሚያምር እና ይሄ የሚገኘው ደብረ ታቦር መሎ ኮንዶሚኒየም ሲባል ሰምታችሁ የምታውቁ ካላችሁ ማለት ነው። እና የኔ ወዶች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ አንድ መኝታ ክፍል ማለት ይሄ የምታዩት ይሄ ሳሎኑ ነው። ይሄ ፊት ለፊቱ በረንዳ አለው ኮርኒሱ ምናምን። በቃ አንድ መኝታ ክፍል ማለት ይሄ ነው። ሁለት መኝታ ክፍል ማለት ሳሎኑ እንደዚህ ሆኖ ሁለት መኝታ ክፍል ያለው ማለት ነው። ሶስተኛው የሚባለው 3 መኝታ ክፍል ኑሮት እቃ ቤት፣ ሳሎን ምናምን እንደዚህ ያለው ማለት ነው። እና ይሄ እንግዲህ እንደምታዩት ይሄ ዙሪያውን ይሄ ያው ሳሎን ነው ማለት ነው። ሳሎኑ በቂ ነው። በቃ አንድ መኝታም በሉት፣ 2 መኝታ፣ 3 መኝታም በሉት ያው ይሄን ያህል አለ። ትንሽ እንደው 2 መኝታ ትንሽ ሳሎን ሊሰፋ ይችላል። ይሄ ደግሞ ይሄ እቃ ቤቱ ነው። ምጣዱ ምናምን አለ አይደል የምታዩት? ይሄ እቃ ቤቱ ነው። እዚህ ጋር ደግሞ በቃ ሳሎኒቱም በቂ ናትኝ። ተመስገን ነው። ሰው ባለው ነው። አንድ መኝታ ክፍል ኑሯችሁ ራሱ በዚህ መኖር ትልቅ ነገር ነውና እዚህ ጋር ይሄ ሳሎኑ ነው እንዳያችሁት። እዛ ሲቀጥል አሁን ቀጥ ብሎ እንደዚህ ስትሄድ ማለት ነው ወደዚህኛው በኩል እንትን አለ፣ ሽንት ቤት አለ። ወደዛኛው እቃ ቤት አለ። ከዛ መኝታ ክፍል በቃ አንድ መኝታ ክፍል ነው የሚባለው ይሄ ነው። እና አሁን ቆንጆ ነው። ዋጋው ደግሞ አንድ መኝታ ክፍል መሬት ላይ ግራውንድ ላይ ከሆነ 1 ሚሊዮን ብር ነው። ላይ ፎቅ ሶስተኛ ፎቅ ከሆነ 1 ሚሊዮን ነው። እታች ግራውንድ ከሆነ ደግሞ 1 ሚሊዮን 50 ሺህ ብር ይጨርሳል ማለት ነው። ይሄ ሽንት ቤቱ ነው። እዩት እንደምታዩት ይሄ ሽንት ቤት ነው። በቂ ነው። በቃ አረብ ሀገር የኛ የምንጠቀምባት እንታል ሽንት ቤት ናትና ዋጋው ታችኛው 1.1 ነው መሬት ላይ ያለው ማለት ነው። ፎቅ ላይ ሶስተኛ ፎቅ ላይ ያለው ደግሞ 1 ነጥብ ብቻ ነው። የታችኛው 50 ሺህ ብር ይጨምራል። ይሄ እቃ ቤት ነው እንደምታዩት። ኤሌክትሪክ ምጣድ ያለው ምናምን ያሰል በቂያችሁ ናት። ተመስገን ነው ዘመድ። አንድ መኝታ ክፍል ሆኖ ራሱ ይሄ ካለ እዛ ይሄኛው ደግሞ መኝታ ክፍል አልጋ ነው እና አንድ መኝታ ክፍል የሚባለው ይሄ ነው። ቤቱም ጽድት ያለ ነው። ስለዚህ መግዛት የምትፈልጉ ካላችሁ አዋሮይ ደላሎች አሉ። ይሄንም ደላላ ነው ያናገርከው። ወዳቻለሁ። ባይ ባይ